ሰላም እንዴት ናችሁ? ውድ የኬቤክ ዩቲዩብ ቤተሰቦች፣ ዛሬ ደግሞ በሌላ ትምህርት መጥቻለሁኝ። ዛሬ አብረን የምናየው ስለ ፋርማኮካይኔቲክስ አብረን እናያለን። በመጀመሪያ ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ የምትለውን በተን በመጫን ኦል የሚለው ላይ በማድረግ በየጊዜው የምንለቃቸው ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። በቀጥታ ወደ ትምህርታችን እንገባለን። ፋርማኮካይኔቲክስ ከሚለው ዛሬ እናያለን። ኢንትሮዳክሽን ፓርቱን ስናይ ፋርማኮካይኔቲክስ is derived from the Greek word pharmakons means drug and kinetikos means movement። እንግዲህ ከግሪክ ቃል የመጣ ሲሆን ፋርማኮካይኔቲክስ የሚለው ቃል ከግሪክ ቃል የመጣ ሲሆን ፋርማኮንስ ማለት መድኃኒት ወይም ደግሞ ድራግ የምንለው ማለት ነው። ካይኔቲኮስ ማለት ደግሞ ሙቭመንት ወይ ደግሞ እንቅስቃሴ ከሚል የመጣ ነው ማለት ነው። therefore it is the study of drug movement in, through and out of the body። እንግዲህ ምንድነው ፋርማኮካይኔቲክስ? መድኃኒት ወደ ሰውነት ከገባበት ጀምሮ ከሰውነታችን እስኪወጣበት ድረስ ያለውን ሂደት የሚያጠና ነው ማለት ነው። It is the study of drug absorption, drug distribution, drug metabolism and drug excretion. In another word, it is what the body does to the drug. ሰውነታችን በመድኃኒት ላይ የሚያሳየው ኢፌክት ምንድነው የሚለውን የሚያጠና ነው ማለት ነው። ምን ፋርማኮካይኔቲክስ። ስኬማቲክ ዲፒክሽን ኦፍ ፋርማኮካይኔቲክ ፕሮሰስ። እንግዲህ በስዕል መልክ ስናየው ፋርማኮሎጂን በስዕል መልክ ባጭሩ ስንገልጸው ምን አለ? መጀመሪያ አብዞርቤሽን አለ፣ ከዛ ዲስትሪቢዩሽን አለ፣ ሲቀጥል ሜታቦሊዝም አለ፣ ቀጥሎ መጨረሻ ላይ ምንድነው የሚሆነው? ኤክስክሪሽን ነው የሚሆነው ማለት ነው። ስለዚህ መጀመሪያ መድኃኒት ለምሳሌ በየትኛውም አይነት ዶዜጅ ፎርም ሊሆን ይችላል። ሶሊድ ዶዜጅ ፎርም ወይ ደግሞ ሊኩዊድ ዶዜጅ ፎርም ሊሆን ይችላል። ድራግ ኢን ኤ ዶዜጅ ፎርም it can be released to a solution form። ሪሊዝ ይሆናል፣ ሶሉሽን ፎርም ይሆናል። ሶሉሽን ፎርሙ ደግሞ ምንድነው የሚሆነው? ወደ ብለድ ስትሪም ምን ይሆናል ማለት ነው? ወደ ብለድ ስትሪም አብዞርብ ይሆናል ማለት ነው። ወደ ብለድ ስትሪም ወይ ደግሞ ወደ ደም ከገባ በኋላ እንግዲህ ደም ውስጥ የገባ መድኃኒት በሁለት አይነት መልኩ ሊኖር ይችላል ማለት ነው። አንደኛ በፍሪ ፎርም እና በፕላዝማ ፕሮቲን ባውንዲንግ ፎርም ሊኖር ይችላል ማለት ነው። ፕላዝማ ፕሮቲን ላይ ባውንድ ያደርጋል፣ እንደገናም ደግሞ በፍሪ ፎርም ይገኛል ማለት ነው። ስለዚህ ፋርማኮሎጂካሊ አክቲቭ የሚሆነው የትኛው ነው ማለት ነው? ፍሪ ድረጉ ነው ማለት ነው። ስለዚህ ይሄ ፍሪ ድረግ ወደ ተለያየ የሰውነታችን ክፍል ምን ያደርጋል? ዲስትሪቢዩት ያደርጋል ማለት ነው። እንግዲህ ወደ ሳይት ኦፍ አክሽን ልክ ዲስትሪቢዩት በሚያደርግበት ሰዓት እዛ ሳይት ኦፍ አክሽን አካባቢ አክሽኑን የሚያሳይበት ቦታ ላይ በሚሄድበት ሰዓት በሁለት መልክ ይገኛል። አሁን እዛ ጋር ባውንድ ፎርም እና በፍሪ ፎርም ይገኛል። ልክ ፍሪ ፎርሙ መጠኑ ሲቀንስ ባውንድ ያደረገው ሪሊዝ እየሆነ አክሽኑን ያሳያል ማለት ነው እዛ ቦታ ላይ። ሌላኛው ወደ ስቶሬጅ ቲሹ ወደ ተለያየ ቲሹዎች ዲስትሪቢዩት ያደርጋል መድኃኒት። እዛም ልክ በፍሪ ፎርም እና እንደገና ደግሞ በባውንድ ፎርም ይገኛል ማለት ነው። ስለዚህ መድኃኒት እንግዲህ ዲስትሪቢዩት የሚያደርገው ቲሹ ውስጥ ያለውና ፕላዝማ ውስጥ ያለው ኢኩሊብሪየም ስቴት እስኪደርስ ድረስ ምን ያደርጋል ማለት ነው? ዲስትሪቢዩት ያደርጋል ማለት ነው። ከዛ በመጨረሻ ምንድነው የሚሆነው? ባዮ ትራንስፎርም ይሆናል ማለት ነው፣ ወይ ደግሞ ሜታቦላይዝድ ይሆናል ማለት ነው። ሜታቦላይዝድ ሲሆን እንግዲህ አክቲቭ የነበረ መድኃኒት ወደ ኢንአክቲቭ መድኃኒት ሊቀየር ይችላል። ኢንአክቲቭ የነበረ ደግሞ ወደ አክቲቭ ሊቀየር ይችላል። ወይ ደግሞ ሊፒድ ሶሉብል የነበረ መድኃኒት ወደ ወተር ሶሉብል ወይ ደግሞ አኳስ ሶሉብል ሊቀየር ይችላል። በዚህ መልኩ ባዮ ትራንስፎርም በማድረግ መጨረሻ ላይ ምን ይሆናል ማለት ነው? ኤክስክሪት ይሆናል ማለት ነው፣ ከሰውነታችን ይወጣል ማለት ነው። እንግዲህ መድኃኒት በተለያየ መንገድ ኤክስክሪት ይሆናል፣ ከሰውነታችን ይወጣል ማለት ነው። ፎር ኤግዛምፕል ባይ ዩሪን፣
ባይል፣ ፊስስ፣ ስዊት፣ ሰላይቫ እንግዲህ በሽንት በኩል በሰገራም በላብም በምራቃችንም ምን ሊሆን ይችላል ማለት ነው መድኃኒት ኤክስክሪት ሊሆን ይችላል ማለት ነው ከሰውነታችን ሊወጣ ይችላል ማለት ነው። እንግዲህ ሲምፕሊ በዲያግራማቲክ እንትን ስናሳየው ይሄን ይመስላል ማለት ነው በአጭሩ ፋርማኮካይኔቲክስ መድኃኒት ከገባበት ጀምሮ ከሰውነታችን እስኪወጣበት ድረስ ያለውን የሚያጠና ነው ማለት ነው ፋርማኮካይኔቲክስ። እንግዲህ ፋርማኮካይኔቲክስ ኢዝ ዘ ስተዲ ኦፍ ድረግ አብዞርቤሽን፣ ድረግ ዲስትሪቢዩሽን፣ ድረግ ሜታቦሊዝም ኤንድ ድረግ ኤክስክሪሽን ብለናል። እስቲ የመጀመሪያውን እኒ ድረግ አብዞርቤሽን ከሚለው ማለት ነው። ድረግ አብዞርቤሽን ኢዝ ዲፋይንድ አዝ ሙቭመንት ኦፍ ድረግ ፍሮም ኢትስ ሳይት ኦፍ አድሚኒስትሬሽን ኢንቱ ሰርኩሌሽን። አድሚኒስተርድ ከተደረገበት ቦታ ወደ ሰርኩሌሽን የሚገባበት ሂደት ምን እንለዋለን ማለት ነው? አንድ መድኃኒት ድረግ አብዞርቤሽን እንዳለን ማለት ነው። አድሚኒስተርድ ካደረግንበት ወደ ሰርኩሌሽን የሚገባበት ሂደት ማለት ነው ምን እንለዋለን? ድረግ አብዞርቤሽን። እንግዲህ ድረግ አብዞርቤሽንን አፌክት ሊያደርጉ የሚችሉ የተለያየ ፋክተሮች አሉ። ከነዛ ውስጥ ፋክተርስ አፌክቲንግ ድረግ አብዞርቤሽን አንደኛው አኩየስ ሶሉቢሊቲ። እንግዲህ አኩየስ ሶሉቢሊቲ ስንል ለምሳሌ ሊኩዊድ ድረግ እና ሶሊድ የሆነ ድረግ ብንወስድ ሊኩዊድ ድረግ ፋስት አብዞርቤሽን ይኖረዋል። ምክንያቱም ኦልሬዲ ሶሉሽን ፎርም ነው የሚገኘው ሊኩዊድ ድረግ ማለት ነው። ሶሊድ ድረግ ግን መጀመሪያ ወደ ምን ሊቀየር ይገባል ማለት ነው? መጀመሪያ ወደ ሊኩዊድ ሊቀየር ይገባል ማለት ነው። ወደ ሊኩዊድ ከተቀየረ በኋላ ነው አብዞርብ የሚሆነው። ስለዚህ ኮምፔር ስናደርገው ሊኩዊድ ድረግ እና ሶሊድ ድረግን ኮምፔር ስናደርጋቸው ሊኩዊድ ድረግ ኢዝ ሞር ወይ ደግሞ ፋስት አብዞርብድ ነው ማለት ነው። ስለዚህ አኩየስ ሶሉቢሊቲም አንድ ፋክተር ነው ማለት ነው ድረግ አብዞርቤሽንን አፌክት ከሚያደርጉት ውስጥ ማለት ነው። ሁለተኛው ኮንሰንትሬሽን። ኮንሰንትሬሽን እንግዲህ ስንል አን ኢንክሪዝ ኢን ድረግ ኮንሰንትሬሽን ሊድ ቱ ፋስተር አብዞርቤሽን። እንግዲህ ሞር ኮንሰንትሬሽን በኖረ ቁጥር ማለት ነው እዛ መድኃኒት አብዞርብ ከሚሆንበት ቦታ ሞር ኮንሰንትሬሽን በኖረ ቁጥር ሞር አብዞርቤሽን ይኖራል ማለት ነው። ሞር ኮንሰንትሬሽን አለ ማለት ሞር አብዞርቤሽን ይኖራል ማለት ነው። ስለዚህ ሎ ኮንሰንትሬሽን ካለ እዛ ቦታ ላይ ማለት ነው ምን ይሆናል ማለት ነው? ሎ አብዞርቤሽን ነው የሚኖረው ማለት ነው። ሌላኛው ሰርፌስ ኤሪያ ኦፍ አብዞርቢንግ ሳይት የምንለው ነው። ሰርፌስ ኤሪያ ስን እንግዲህ አን ኢንክሪዝ ኢን ሰርፌስ ኤሪያ ሊድ ቱ ፋስተር አብዞርቤሽን። እንግዲህ ሰርፌስ ኤሪያ ሲጨምር ምን ይሆናል ማለት ነው? አብዞርቤሽን ይጨምራል ማለት ነው። ዳይሬክትሊ ፕሮፖርሽናል ነው ማለት ነው። ምክንያቱም ምንድነው ሰርፌስ ኤሪያው ሲጨምር ምንድነው እያንዳንዱ ድረግ ሞለኪውል ኮንታክት ሰርፌስ ኮንታክት ይኖረዋል ማለት ነው። ሰርፌስ ኮንታክት ሲኖረው በቀላሉ አብዞርብ መሆን ይችላል ማለት ነው። ስለዚህ ሰርፌስ ኤሪያ ኦፍ አብዞርቢንግ ሳይት ይሄ ራሱ አንድ ፋክተር ነው ማለት ነው አብዞርቤሽንን አፌክት ከሚያደርጉት ነገሮች ውስጥ ማለት ነው። ለምሳሌ ጨጓራችንን ብንወስድ ሎ ሰርፌስ ኤሪያ ነው ያለው። ስሞል ኢንተስታይንን ብንወስድ ላርጅ ሰርፌስ ኤሪያ ነው ያለው። ሌላው ቫስኩላሪቲ ኦፍ ዘ አብዞርቢንግ ሰርፌስ አን ኢንክሪዝ ኢን ብለድ ፍሎ ቱ ዘ አብዞርቢንግ ሳይት ኢንክሪዝ ድረግ አብዞርቤሽን። እንግዲህ በቂ የሆነ ብለድ ፍሎ ካለ እዛ መድኃኒት አብዞርብ የሚሆንበት ቦታ ላይ ቤስት አብዞርቤሽን ይኖራል ማለት ነው። እሺ ሌላኛው ሩት ኦፍ ድረግ አድሚኒስትሬሽን። እንግዲህ እነዚህም በጣም ማተር ያደርጋሉ ወይ ደግሞ ድረግ አብዞርቤሽን አፌክት ከሚያደርጉት ውስጥ አንዱ ናቸው ማለት ነው። አይቪ ሩትን ብንወስድ ግን ኤክሰፕት ኢን አይቪ ሩት ኦል ዘ ድረግ ሃቭ ቱ ክሮስ ባዮሎጂካል ሜምብሬን። አይቪ ሩት ዳይሬክትሊ በቬን ስለሚወጋ ምንም አይነት ባዮሎጂካል ሜምብሬን ክሮስ አድርጎ አብዞርቤሽን ፕሮሰስን አያካሄድም። ቀጥታ ወደ ደም ስለሚወጋ መድኃኒቱ ከዚህ ውጪ ያሉት ሜካኒዝም ዌይ ኦፍ አድሚኒስትሬሽን ኦፍ ድረግ ወይ ደግሞ ሩት ኦፍ አድሚኒስትሬሽኖች ግን ምንድነው እነሱ የተለያየ ባዮሎጂካል ሜምብሬን ክሮስ የማድረግ ስላላቸው አብዞርቤሽናቸው ምን ሊሆን ይችላል ማለት ነው? ዲክሪዝ ሊሆን ይችላል ማለት ነው። ለምሳሌ እኒ ኦራል ሩት ኦፍ አድሚኒስትሬሽን ዋን ኢፒቴሊያል ላይኒንግ ኦፍ ዘ ጂአይቲ ስናይ የጂአይቲያችን ግድግዳ ስንመለከት it is lipoidal in nature therefore lipid soluble drugs are easily absorbed። እንግዲህ በተፈጥሮ ምንድናቸው? ሊፖይዳል ናቸው። እነዚህ ሊፖፊሊክ ናቸው።
እና በቀላሉ የሚያሳልፉት ምንድነው እነዚህ ሊፒድ ሶልብል የሆኑ መድኃኒቶችን ነው ማለት ነው። አኳስ ሶልብል የሆኑ መድኃኒቶች በቀላሉ ኢፒቴሊያል ላይኒንግ ኦፍ ጂአይቲ ክሮስ አድርጎ ማለፍ አይችሉም ማለት ነው። ለምሳሌ ኢታኖል which is a lipoidal in nature that can be easily cross the epithelial lining of the GIT which is lipoidal in nature. ሌላ acidic drugs are more absorbed from the stomach. Example salicylates and barbiturates, whereas basic drugs are more absorbed from duodenum. Example morphine and quinine. እንግዲህ አሲዲክ መድኃኒቶች ማለት ነው። መድኃኒት እንግዲህ ወይ ዊክሊ አሲዲክ ናቸው ወይ ደግሞ ዊክሊ ቤዚክ ናቸው። ስለዚህ ዊክሊ አሲዲክ ድረግስ አር ቤስት አብዞርብድ ፍሮም አሲዲክ ሚዲያ whereas weakly basic drugs are best absorbed from basic media. ስለዚህ ስቶማክ ጨጓራችን ብንወስድ ሚዲያው ምንድነው አሲዲክ ነው። ስሞል ኢንተስታይንን ብንወስድ ደግሞ ወይ ደግሞ ትንሹ አንጀታችን ብንወስድ ምንድነው እሱ ሚዲያው ቤዚክ ሚዲያ ነው ማለት ነው። ስለዚህ acid plus acid it form an ionized form. An ionized form of the drug is lipophilic or lipoidal, so it can be easily cross the biological membrane. ስለዚህ መድኃኒቶች በምንድነው an ionized form ሲሆኑ ነው ሊፖፊሊክ የሚሆኑት። ስለዚህ በቀላሉ ፕላዝማ ሜምብሬን ክሮስ ማድረግ የሚችሉት ምንድነው an ionized form ሲሆኑ ነው። ስለዚህ acidic drug plus acid it can form unionized ይሆናል ማለት ነው። basic drug plus basic drug unionized ይሆናሉ ማለት ነው። ስለዚህ unionized form is easily cross the biological membrane. Gastric mucosa is thick and have small surface area, so a slow absorption of the drug. እንግዲህ ጋስትሪክ ሙኮሳን ስንወስድ ወፍራም ነው። እንደገናም ደግሞ ሰርፌስ ኤሪያው ምንድነው ሎ ነው ማለት ነው። ጨጓራችንን ስንወስድ አንደኛ ግድግዳው ወፍራም ነው፣ ሲቀጥል ደግሞ ሰርፌስ ኤሪያው ምንድነው ስሞል ነው ወይ ደግሞ ትንሽ ነው። ስለዚህ አብዞርቤሽኑ ምንድነው የሚሆነው ስሎ ነው የሚሆነው ማለት ነው። ከዚህ አብዞርቤሽን መድኃኒት ስሎ አብዞርቤሽን ነው የሚኖረው ማለት ነው። ሌላኛው presence of food it slows drug absorption. እንግዲህ መድኃኒት አብዞርቤሽኑን ዲክሪዝ ሊያደርግ ይችላል ማለት ነው፣ ምግብ መኖሩ ማለት ነው። ከምግብ ጋር ሲወሰድ ለምሳሌ ካልሲየም ኮንቴኒንግ ፉድስ ላይክ ሚልክ ዲክሪዝ አብዞርቤሽን ኦፍ ቴትራሳይክሊን። እንግዲህ ለምሳሌ ወተትን ከቴትራሳይክሊን ጋር ስንወስድ ምን ይፈጥራል? ኮምፕሌክስ ፎርም ያደርጋል ማለት ነው። ያ ኮምፕሌክስ ማለት ነው ምንድነው በቀላሉ አብዞርብ አይሆንም ማለት ነው። በቀላሉ አብዞርብ ስለማይሆን ምንድነው የሚሆነው ቴትራሳይክሊን ኤክስክሪት ይሆናል ማለት ነው ሰውነታችን ውስጥ ምንም ነገር ስራውን ሳይሰራ። ሌላኛው drug degraded or destroyed by GIT acid. For example, penicillin destroyed by acid, insulin degraded by peptidase enzyme. ለዚህ ነው ኢንሱሊንም በሰብኩታኔስ የሚሰጠው ኦራል ኢንሱሊን የለም። ለምሳሌ እነዚህ ቤንዛንቲን ፔኒሲሊን፣ ፕሮኬን ፔኒሲሊን የምንላቸውም በቀላሉ በአሲድ ዲግሬድ ስለሚሆኑ በኦራል ሩት አይሰጡም ማለት ነው። ምክንያቱም አብዞርቤሽን አፌክት ይሆናል ማለት ነው። ምክንያቱም አሲድ ዲግሬድ ስለሚያደርጋቸው። ሌላው presence of other drug እንግዲህ ከሌላ መድኃኒት ጋር ሲወሰድ አንድ መድኃኒት ለምሳሌ ቴትራሳይክሊን ስንወስድ ከአንታሲድ ጋር ሲወሰድ ምንድነው የሚያደርገው? ኮምፕሌክስ ፎርም ያደርጋል፣ ችሌት ያደርጋል ማለት ነው። ያ ኮምፕሌክስ ደግሞ አብዞርብ አይሆንም፣ በቀላሉ ኤክስክሪትድ ይሆናል ማለት ነው ከሰውነታችን ምንም አይነት ስራውን ሳይሰራ። ስለዚህ ይሄም አንዱ ፋክተር ነው ማለት ነው። presence of other drug can affect the absorption of the drug. እንግዲህ የአንድ መድኃኒት መኖር
አንደኛውን መድኃኒት አብዞርቤሽን ምን ሊያደርገው ይችላል ማለት ነው? ሊቀንስ ሊገታ ይችላል ማለት ነው። ለምሳሌ ሲፕሮፍሎክሳሲሊንን ከአንታሲዲድ ጋር ሲወሰድ ምንድነው የሚያደርገው? ኮምፕሌክስ ፎርም ያደርጋል። ያ ኮምፕሌክስ አብዞርብ አይሆንም ማለት ነው። ስለዚህ አብዞርቤሽንን ምን ያደርጋል ማለት ነው? አፌክት ያደርጋል ማለት ነው። ሌላ የምናየው ስለ ባዮ አቫይላቢሊቲ ባዮ አቫይላቢሊቲ is the fraction of drug that enter into a systemic circulation from the site of administration። እንግዲህ ባዮ አቫይላቢሊቲ ምንድን ነው? አድሚኒስተርድ ከተደረገበት ቦታ አንድ መድኃኒት አብዞርብ ከሆነ በኋላ ወደ ሲስተሚክ ሰርኩሌሽን የሚገባው መጠን ምን እንለዋለን? ባዮ አቫይላቢሊቲ እንለዋለን ማለት ነው። It is the extent of absorption of drug from dosage form extent of absorption of drug from dosage form ከአንድ ዶዜጅ ፎርም በምን ያህል መጠን አብዞርብ ሆኗል የሚለውን የምናይበት ነው ማለት ነው። ባዮ አቫይላቢሊቲ ምን ያህል አብዞርብ ሆኖ ወደ ብለድ ሰርኩሌሽን ወይ ደግሞ ሲስተሚክ ሰርኩሌሽን ገብቷል። ያቺ ወደ ሲስተሚክ ሰርኩሌሽን የገባችውን ነው ባዮ አቫይላቢሊቲ የምንለው ማለት ነው። አይቪ ሩት ሃቭ 100% ባዮ አቫይላቢሊቲ። እንግዲህ አይቪ ሩት ስንል ኢንትራቬነስሊ በቬን በኩል የሚወጋው ምንም አይነት ባዮሎጂካል ሜምብሬን ክሮስ ማድረግ አይጠበቅበትም። ምንም አይነት ፈርስት ፓስ ሜታቦሊዝም አያካሂድም። ዳይሬክትሊ ወደ ብለድ ስትሪም ስለሚገባ መድኃኒቱ ምንድነው ባዮ አቫይላቢሊቲው ምንድነው የሚሆነው? 100% ነው የሚሆነው ማለት ነው። ኦራል ሩትስ ሃቭ ዲክሪዝድ ባዮ አቫይላቢሊቲ ቢኮዝ ኦፍ ኢንኮምፕሌት አብዞርቤሽን ኤንድ ፈርስት ፓስ ሜታቦሊዝም። ኦራል ሩትስን ስንመለከት ግን በአፍ የሚወሰድ መድኃኒት ምንድነው አብዞርቤሽናቸው ምንድነው የሚሆነው ማለት ነው? አንደኛ ኢንኮምፕሌት አብዞርቤሽን ነው፣ ሙሉ ለሙሉ አብዞርብ አይሆንም። እንደገናም ደግሞ ፈርስት ፓስ ሜታቦሊዝም ያካሂዳል ማለት ነው። ፈርስት ፓስ ሜታቦሊዝም ማለት ምን ማለት ነው? አንድ መድኃኒት ከተወሰደ በኋላ ወደ ሲስተሚክ ሰርኩሌሽን ሳይገባ በሊቨር አማካኝነት ኤክስክሪት እንዲሆን ሲደረግ ምን እንለዋለን? ፈርስት ፓስ ሜታቦሊዝም እንላለን ማለት ነው። ወይ ደግሞ ምን ይባላል? ፕሪ ሲስተሚክ ኢሊሚኔሽን ይባላል። ወደ ሲስተሚክ ሰርኩሌሽን ሳይገባ ከሰውነታችን መድኃኒት ሲወጣ ማለት ነው። ስለዚህ አይቪ ሩት እንደዚህ ይሄንን አያካሄድም ማለት ነው። ምክንያቱም ዳይሬክትሊ በቬን ስለሚወጋ ባዮ አቫይላቢሊቲው ምንድን ነው የሚሆነው? 100% ነው የሚሆነው ነው። ስለዚህ በኦራል የሚሰጡ በአፍ የሚሰጡ መድኃኒቶች ማለት ነው ባዮ አቫይላቢሊቲያቸው መቼም 100% ሊሆን አይችልም ማለት ነው። ሌላኛው ባዮ ኢኩቫላንስ የሚባለው ነው። ባዮ ኢኩቫላንስ ምንድን ነው? we can say two preparation of drug is bio equivalent when the rate and the extent of bioavailability are not significantly different። ሁለት መድኃኒቶች ባዮ አቫይላቢሊቲያቸው ዘሴም ከሆነ ምን እንላለን ማለት ነው? ባዮ ኢኩቫላንት እንላቸዋለን። ሁለት መድኃኒቶች ባዮ አቫይላቢሊቲያቸው ዘሴም ከሆነ ምን እንለዋለን ማለት ነው? ባዮ ኢኩቫላንት እንላቸዋለን ማለት ነው። when oral formulation of different manufacturer or the same manufacturer but different batch have different blood level it is said to be biological inequivalence። እንግዲህ ሁለት መድኃኒቶች the same manufacturer ወይ ደግሞ አንድ አይነት ፋብሪካ አምርቶት ወይ ደግሞ በተለያየ ጊዜ አንድ አይነት ፋብሪካ አምርቶት ግን በተለያየ ጊዜ የተመረተ ከሆነና እንደገናም ደግሞ ሁለት አይነት ፋብሪካዎች ያመረቷቸው ሁለት የተለያዩ ፋብሪካዎች ያመረቷቸው መድኃኒቶች ብለድ ሌቭላቸው የተለያየ ከሆነ ምን እንላለን? ባዮሎጂካል ኢንኢኩቫላንስ እንላለን ማለት ነው። ባዮአቫይላቢሊቲያቸው ከተለያየ ማለት ነው። አንድ ፋብሪካም ያመርታቸው የተለያየ ፋብሪካም ያመርታቸው ግን ብለድ ሌቭላቸው ዘሴም ካልሆነ ወይ ደግሞ ባዮአቫይላቢሊቲያቸው ዘሴም ካልሆነ ምን እንላቸዋለን? ባዮሎጂካል ኢንኢኩቫላንስ እንላለን። እንደዚህ አይነቱን ፋክተርስ አፌክቲንግ ባዮ ኢኩቫላንስ። እንግዲህ ይህንን ባዮ ኢኩቫላንስን አፌክት የሚያደርጉ ፋክተሮች አሉ። ለምሳሌ ታብሌት እንደ ካፕሱል። እነዚህ ታብሌት እና ካፕሱል ሲመረቱ ምን ይጨመራሉ? ዳሊዋንትስ
ይጨምራል። እነዚህ በልክ ኦፍ ታብሌት ኦር ካፕሱል ለመጨመር የምንጨምራቸው ነገሮች ስታቢላይዚንግ ኤጀንት ላይክ ፕሪዘርቫቲቭ ይጨመራል። ባይንደርስ እንዲጣበቁ የሚያደርግ እና ሉብሪካንት። እነዚህ እንግዲህ ምንድን ናቸው? ፋርማኮሎጂካሊ ኢነርት ናቸው። ኢነርት ናቸው ስንል አክቲቭ ፋርማኮሎጂካል አክቲቪቲ የላቸውም ማለት ነው። እነዚህ ምንድናቸው? ምንድነው የምንላቸው? ኤክሲፒየንት ወይ ደግሞ አዲቲቭስ ነው የምንላቸው። ምንም አይነት ፋርማኮሎጂካል አክሽን የላቸውም። እንግዲህ እነዚህ ዳሊዮንስ ወይ ደግሞ ኤክሲፒየንቶች በአግባቡ በትክክል ካልተጨመሩ ምንድነው ሊያደርጉ የሚችሉት ማለት ነው? አንድ መድኃኒት ባዮ ኢኩቫለንስ አፌክት ሊያደርጉ ይችላሉ ማለት ነው። ምክንያቱም ሌላ ቦታ የተመረተ መድኃኒት፣ ሌላ ፋብሪካ የተመረተ መድኃኒት ከዚህኛው ጋር ከሌላው ጋር እዚህ ጋር የተመረተው መድኃኒት በአግባቡ እነዚህ ኤክሲፒያንቶች ያልተጨመሩ ከሆነ ሬሾቸውን ጠብቆ ያልተጨመሩ ከሆነ ምንድነው የሚያደርገው? ይሄ መድኃኒት ከዛኛው ፋብሪካ ጋር የዛኛው ፋብሪካ ጋር ከተመረተው መድኃኒት ጋር እኩል የሆነ ባዮ አቬይላቢሊቲ አይኖረውም ማለት ነው። እኩል የሆነው ባዮ አቬይላቢሊቲ የለውም ማለት ደግሞ ባዮሎጂካል ኢንኢኩቫላንስ ያልነው ቅድም እሱ ይከሰታል ማለት ነው። ስለዚህ ምክንያቱም ለምሳሌ ባይንደርን ብንወስድ ለምሳሌ አንድ መድኃኒት ካላግባብ የበዛ ባይንደር ቢጨመርበት ያ መድኃኒት ወደ ሰውነታችን ወይ ደግሞ ልክ ስንውጠው በቀላሉ ዲሰንትግሬት የማያደርግ ከሆነ ዲሶሊት የማያደርግ ከሆነ በቀላሉ ምን አይሆንም ማለት ነው? አብዞርብ አይሆንም ማለት ነው። አብዞርብ አልሆነም ማለት ምንድነው? ባዮአቬይላቢሊቲ ቀነሰ ማለት ነው። ባዮአቬይላቢሊቲ ቀነሰ ማለት ደግሞ ከሌላ መድኃኒት ጋር ኮምፔር ስናደርገው የዚህኛው መድኃኒት ባዮ ኢኩቫላንሱ እነዚህ ሁለት መድኃኒቶችን ወስደን ከሌላ ጋር ኮምፔር ብናደርገው ባዮ ኢኩቫላንሱ ላይ ምንድነው ኢፌክት ወይ ደግሞ አፌክት ያደርገዋል ማለት ነው። ስለዚህ እነዚህ ኤክሲፒየንቶች በአግባቡ መጨመር አለባቸው ማለት ነው። ታብሌት ካፕሱል ሲመረት ማለት ነው። ሌላው ማኑፋክቸሪንግ ፕሮሰስ እንግዲህ እነዚህ መድኃኒቶች ሲመረቱ ካፕሱልስ ታብሌትስ ብንላቸው ሲመረቱ ለምሳሌ ማኑፋክቸሪንግ ፕሮሰስ ላይ ፎርስ ኦፍ ኮምፕሬሽን እንግዲህ ማሽን አለ ኮምፕረስ የሚያደርግ ታብሌትን ኮምፕረስ የሚያደርግ ያ ፎርስ ኦፍ ኮምፕሬሽን ሃይ ከሆነ ያ መድኃኒት በጣም ድንጋይ እንዲሆን ይሆናል ማለት ነው። በቀላሉ ስንውጠው ዲሰንትግሬት አያደርግም። ዲሰንትግሬት ካላደረገ ዲሶሉት አያደርግም። ዲሶሉት አላደረገም ማለት ደግሞ አብዞርብ አይሆንም። አብዞርብ አልሆነም ማለት ደግሞ ባዮአቬይላቢሊቲ ምን ይሆናል ማለት ነው? ይቀንሳል። ባዮአቬይላቢሊቲ ከቀነሰ ደግሞ ባዮ ኢኩቫለንስን ምን ያደርጋል ማለት ነው? አፌክት ያደርጋል ማለት ነው። ሌላኛው ፓርቲክል ሳይዝ ላርጅ ፓርቲክል ሳይዝ አር ኖት ሬዲሊ አብዞርብድ። እንግዲህ ላርጅ ፓርቲክል ከሆነ በቀላሉ አብዞርብ አይሆንም። ስሞል ፓርቲክል መሆን አለበት ሬዲሊ አብዞርብ ለመሆን ማለት ነው አንድ መድኃኒት። ስለዚህ ይሄም ፓርቲክል ሳይዝም በድረግ ባዮ ኢኩቫለንስ ምን ሊያደርግ ይችላል? አፌክት ሊያደርግ ይችላል ማለት ነው። ሌላኛው የምናየው ከፋርማኮካይኔቲክስ ውስጥ ምንድነው? ሁለተኛው ምንድነው? ድረግ ዲስትሪቢዩሽን ነው። እንግዲህ መጀመሪያ ድረግ አብዞርቤሽን አየን። አሁን ድረግ ዲስትሪቢዩሽን እናያለን። ድረግ ዲስትሪቢዩሽን ኢዝ ዘ ፕሮሰስ ኦፍ ድረግ ሙቭመንት አፍተር አብዞርቤሽን ኢንቱ ኤ ቫሪየስ ቦዲ ኮምፓርትመንት። ኢት ኢዝ ዘ ፕሮሰስ ኦፍ ድረግ ሙቭመንት አፍተር አብዞርቤሽን ኢንቱ ቫሪየስ ቦዲ ኮምፓርትመንት። እንግዲህ አንድ መድኃኒት አብዞርብ ከሆነ በኋላ ወደ ተለያዩ የሰውነታችን ክፍሎች የሚሄድበት ሂደት ምን እንለዋለን? ድረግ ዲስትሪቢዩሽን እንለዋለን ማለት ነው። እንግዲህ ድረግ ዲስትሪቢዩሽን ፍሮም ኤሪያ ኦፍ ሃየር ኮንሰንትሬሽን ቱ ሎወር ኤሪያ ኦፍ ሎወር ኮንሰንትሬሽን ነው ዲስትሪቢዩት የሚያደርገው። እንግዲህ ኤሪያ ኦፍ ሃየር ኮንሰንትሬሽን የምንለው ፕላዝማ ውስጥ ለምሳሌ ሃይ ኮንሰንትሬሽን ኦፍ ድረግ ይኖራል። ከኤሪያ ኦፍ ሃየር ኮንሰንትሬሽን ቱ ቲሹ ውስጥ ደግሞ ሎ ኮንሰንትሬሽን ነው የሚኖረው ማለት ነው። ስለዚህ መድኃኒት ዲስትሪቢዩት የሚያደርገው ከኤሪያ ኦፍ ሃየር ኮንሰንትሬሽን ማለት ከፕላዝማ ወደ ተለያዩ ቲሹዎች ምን ያደርጋል ማለት ነው? ወደ ተለያዩ ቲሹ ዲስትሪቢዩት ያደርጋል ማለት ነው። እስከ መቼ ድረስ? ኢኩሊብረም እስኪሆን ድረስ ማለት ነው። ኢኩሊብረም እስኪፈጠር ድረስ ምን ያደርጋል መድኃኒት? ዲስትሪቢዩት ያደርጋል ማለት ነው። ስለዚህ መድኃኒት ዲስትሪቢዩት ሲያደርግ ከኤሪያ ኦፍ ሃየር ኮንሰንትሬሽን ቱ ኤሪያ ኦፍ
ሎወር ኮንሰንትሬሽን ነው ማለት ነው። ኢኩሊብሪየም እስኪፈጠር ድረስ ድረግ ዲስትሪቢዩት ያደርጋል ማለት ነው። ፋክተርስ አፌክቲንግ ቮሊዩም ኦፍ ድረግ ዲስትሪቢዩሽን እንግዲህ ቮሊዩም ድረግ ዲስትሪቢዩሽንን አፌክት የሚያደርጉ ፋክተሮች አሉ። ለምሳሌ አፊኒቲ ኦፍ ድረግ ቱ ዘ ቲሹ፣ ያ መድኃኒት ለዛ ቲሹ አፊኒቲ ካሌለው ምንድነው አብዞርቤሽኑ ምን ይሆናል ማለት ነው? ኖ አብዞርቤሽን ላለው ዲስትሪቢዩሽኑ ምን ይሆናል ማለት ነው? አፌክት ይሆናል ማለት ነው፣ ወይ ደግሞ ይቀንሳል ማለት ነው። ሌላኛው ደግሞ አዮናይዜሽንን ራሱ ዲስትሪቢዩሽን ምን ያደርጋል? አፌክት ያደርጋል ማለት ነው። ምክንያቱም አን አዮናይዝድ ፎርም ነው በቀላሉ ፕላዝማ ሜምብሬን ወይ ደግሞ ባዮሎጂካል ሜምብሬን ክሮስ አድርጎ ወደ ተለያየ ቦዲ ኮምፓርትመንት ዲስትሪቢዩት የሚያደርገው። ስለዚህ አንድ መድኃኒት በአዮናይዜሽን ፎርም ነው ካልን በቀላሉ ሊፒድ ባይሌየርን ክሮስ አድርጎ ማለፍ ስለማይችል ወደ ተለያየ ቦዲ ኮምፓርትመንት ዲስትሪቢዩት ሊያደርግ አይችልም ማለት ነው። ሶስተኛው ፕላዝማ ፕሮቲን ባይንዲንግ፣ እንግዲህ መድኃኒት ሃይ ፕላዝማ ፕሮቲን ባይንዲንግ ካፓሲቲ ካለው ዲስትሪቢዩሽኑ ምን ያደርጋል ማለት ነው? ይቀንሳል ማለት ነው። ሃይ ፕላዝማ ፕሮቲን ባውንድ አደረገ ማለት ዲስትሪቢዩሽኑ ምን ይሆናል ማለት ነው? ይቀንሳል ማለት ነው። ሌላኛው ፋት፣ እንግዲህ በሰውነታችን ውስጥ ያሉ ፋት ላይ በቀላሉ መድኃኒት ዲስትሪቢዩት ሊያደርግ አይችልም፣ ምክንያቱም ዲስትሪቢዩሽኑን ሊቀንስ ይችላል ማለት ነው። ሌላኛው ደግሞ ኮንጀስቲቭ ሄርት ፌለር ኤንድ ሲሮሲስ፣ እንግዲህ ኮንጀስቲቭ ሄርት ፌለር አለ ማለት በቂ የሆነ ብለድ ሰፕላይ ለሰውነታችን አይኖርም። በቂ የሆነ ብለድ ሰፕላይ ካሌለ ደግሞ ድረግ ምንድነው በቀላሉ ወደ ተለያየ ቦዲ ኮምፓርትመንት ዲስትሪቢዩት አያደርግም ማለት ነው። ስለዚህ ይቀንሳል ማለት ነው። ስለዚህ ኮንጀስቲቭ ሄርት ፌለር አንድ ፋክተር ነው ማለት ነው ድረግ ዲስትሪቢዩሽን አፌክት ለማድረግ። ሌላኛው ሲሮሲስ ካለ ሊቨር ዲዚዝ ካለ ማለት ነው ብለድ ፕላዝማ ወይ ደግሞ ፕላዝማ ፕሮቲን ፕሮዲውስ ላይሆን ይችላል ማለት ነው፣ ወይ ደግሞ ፕሮዲውስ ይቀንሳል ማለት ነው። ፕሮዳክሽን ኦፍ ብለድ ፕላዝማ ፕሮቲን ፕሮዳክሽኑ ቀነሰ ወይ ደግሞ መጠኑ ቀነሰ ማለት ደግሞ ምንድነው መድኃኒት ሄዶ ባውንድ የሚያደርግበት ቦታ አይኖረውም። ስለዚህ በፍሪ ፎርም ነው የሚገኘው። ያ ፍሪ ፎርም ደግሞ ቶሎ ከሰውነታችን ምን ሊሆን ይችላል ማለት ነው ወደ ተለያየ ቦዲ ኮምፓርትመንት በአግባቡ ዲስትሪቢዩት ሳያደርግ ከሰውነታችን ምን ሊሆን ይችላል? ኤክስክሪት ሊሆን ይችላል ማለት ነው። ምክንያቱም ፕላዝማ ፕሮቲን ባውንድ የሚያደርጉ መድኃኒቶች አክሽኑ ፕሮሎንግ እንዲሆን ይረዳናል እና ቀስ ብሎ ሙሉ ሰውነታችንን እንዲያዳርስ ወደ ተለያየ ቦዲ ኮምፓርትመንት ዲስትሪቢዩት እንዲያደርግ ያግዘናል ማለት ነው። ስለዚህ ሲሮሲስ አለ ማለት ፕላዝማ አልቡሚን ስለሚቀንስ፣ አልቡሚን ቀነሰ ማለት ደግሞ መድኃኒት ባውንድ የሚያደርግበት ቦታ ስለሌለ ፍሪ ፎርም ይገኛል። ያ ፍሪ ፎርም ደግሞ በቀላሉ ኤክስክሪት ይሆናል። ስለዚህ ወደ ተለያየ ቦዲ ኮምፓርትመንት በበቂ ሁኔታ ዲስትሪቢዩት ሳያደርግ መድኃኒት ከሰውነት ይወጣል ማለት ነው። ሌላው ምንድነው? ሪዲስትሪቢዩሽን። ምንድነው ሪዲስትሪቢዩሽን? ሃይሊ ሊፒድ ሶሉብል ድረግስ when they enter the body first distribute to organ having high blood flow such as brain, heart and kidney። እንግዲህ ሊፒድ ሶሉብል መድኃኒቶች መጀመሪያ ልክ አድሚኒስተር ሲደረጉ ቀጥታ መጀመሪያ ወዴት ነው ዲስትሪቢዩት የሚያደርጉት? እነዚህ ወደ ብሬን፣ ወደ ሄርት and ኪድኒ ነው። ሃይ ብለድ ፍሎ ወዳለበት ቦታ ነው መጀመሪያ ምንድነው የሚያደርገው? ዲስትሪቢዩት የሚያደርገው። ስለዚህ from these highly perfused organs the drug then enter into less vascular tissues like muscle, fats። እንግዲህ ከነዚህ ሃይሊ ፐርፊውዝድ ከሆኑ ከብሬን፣ ከኪድኒ፣ ከብሬን፣ ከሄርት ወደ ምንድነው ወደ መስል ኤንድ ፋት፣ ወደ መስልና ወደ ፋት ሪዲስትሪቢዩት ያደርጋል ማለት ነው መድኃኒት። so this transfer of the drug from highly perfused organ to low vascular tissue is called redistribution ይባላል ማለት ነው። እንግዲህ ከነዚህ ሃይሊ ፐርፊውዝድ ከሆኑ ከብሬን፣ ከሄርት፣ ከኪድኒ ወደ ሌስ ፐርፊውዝድ ወደ ሆኑ ወደ መስልስ ኤንድ ፋትስ መድኃኒቶች ሙቭ የሚያደርጉበትን ሂደት ምን እንለዋለን? ሪዲስትሪቢዩት እንለዋለን ወይ ደግሞ ሪዲስትሪቢዩሽን እንላለን ማለት ነው። The problem is that when the drug primarily action is needed on brain,
kidney and heart. Due to this redistribution, there is termination of action of drug because it is no longer remain in the brain, heart and kidney. እንግዲህ ምንድነው እዚህ ጋር ችግሩ? እኛ የፈለግነው መድኃኒቱ አክት እንዲያደርግ ወደ ብሬን ወይ ደግሞ አእምሮአችን ላይ ወይ ደግሞ ኩላሊት ላይ እና ልባችን ላይ አክት እንዲያደርግ የተፈለገ አንድ መድኃኒት ዲዩ ቱ ሪዲስትሪቢዩት ስለሚያደርግ ወደ ሎ ፐርፊውዝድ ቲሹዎች ሙቭ ስለሚያደርግ መድኃኒቱ ለረጅም ጊዜ በተፈለገበት ቦታ ላይ አይቆይም ማለት ነው። ለምሳሌ ሌላ አንድ መድኃኒት ብንወስድ oral diazepam, which is given for action in the brain for its hypnotic effect, redistribute and produce short hypnotic action which is 6 to 8 hours. diazepam ብንወስድ አሁን ሃይፕኖቲክ እነዚህ ስሊፕ ኢንዲዩስ የሚያደርጉ ማለት ነው፣ እንቅልፍን የሚያመጡ መድኃኒቶች ማለት ነው። የሚፈለገው ምን ላይ ነው? ብሬን ላይ ነው አክት እንዲያደርግ የሚፈለገው። ግን ሪዲስትሪቢዩት ስለሚያደርግ ወደ ተለያየ ሎ ፐርፊውዝድ የሆኑ ቲሹዎች ሪዲስትሪቢዩት ስለሚያደርግ ምንድነው የሚሆነው? ሾርት ሃይፕኖቲክ አክሽን ነው የሚኖረው ከ6 እስከ 8 ሰዓት ማለት ብቻ ነው ማለት ነው። ስለዚህ ሪዲስትሪቢዩሽን ማለት እንግዲህ ይሄ ነው ማለት ነው። ፔኔትሬሽን ኢንቱ ብሬን ኤንድ ሴሬብሮስፓይናል ፍሉይድ ሌላኛው መድኃኒት እንግዲህ ዲስትሪቢዩት ወደ ተለያየ ቦዲ ኮምፓርትመንት ዲስትሪቢዩት ያደርጋል ብለናል። አሁን እዚህ ጋር ፔኔትሬሽን ኢንቱ ብሬን ኤንድ ሴሬብሮስፓይናል ፍሉይድስ there is a difference between capillary of brain and the capillary of the other part of the body። እንግዲህ ካፒላሪን ስናይ የአእምሮአችን ነው ወይ ደግሞ የብሬን ካፒላሪን ስናይ እና ሌላ ቦታ ሌላ ሰውነታችን ላይ የሚገኝ ብሬን ካፒላሪ ስናይ ኮምፔር ስናደርገው capillary in other area of the body have an intercellular junction which are highly permeable። እንግዲህ ሌላ ሰውነታችን ክፍል የሚገኘው ካፒለሪ ምንድነው? ኢንተርሴሉላር ጃንክሽን በቀላሉ ምንድነው? ፐርመብል ነው። ለተለያዩ ኬሚካሎች ፐርመብል ነው። በቀላሉ ኬሚካሎች በዛ ክሮስ ሊያደርጉ ይችላሉ ማለት ነው። the brain capillary have very tight intercellular junction and there is investment of neural tissue surrounding this capillary። እንግዲህ እዚህ ጋር ሌላ ሰውነታችን ላይ ያለው ካፒላሪን ስንወስድ ታይት አይደለም፣ ልክ እንደ ብሬናችን ላይ ያለው ካፒላሪ ታይት አይደለም እና ስለዚህ ለተለያዩ ኬሚካሎች ምንድነው ፐርመብል ነው የሚሆነው። እነዚህ ኢንተርሴሉላር ጃንክሽን የምንላቸው ቦታዎች ማለት ነው። የብሬን ካፒላሪን ስናይ ግን ታይት ኢንተርሴሉላር ጃንክሽን ነው ያለው፣ ታይት የሆነ ነው እና በቀላሉ ለንጥረ ነገሮች ፐርመብል አይደለም ማለት ነው። በቀላሉ አያሰልፍም። በተጨማሪ ደግሞ ኒውራል ቲሹ ሰራውንድ ያደረገው ይሄ ኒውራል ቲሹ ሌላ ተጨማሪ አዲሽናል ምንድነው ኢምፐርመብል እንዲሆን ያግዘዋል ማለት ነው። ከሌላ ቦታ ያለው ካፒላሪ ሌላ ሰውነታችን ውስጥ ካለው ካፒላሪ ኮምፔር ስናደርገው ማለት ነው። ስለዚህ ይሄ ኒውራል ቲሹ ከቨር ያደረገውና እንደገና ደግሞ ታይት ኢንተርሴሉላር ጃንክሽኑ አንድ ላይ በመሆን ምን ይፈጥራሉ ማለት ነው? ብለድ ብሬን ባሪየር ይፈጥራሉ ማለት ነው። ብለድ ብሬን ባሪየርን ይፈጥራል ማለት ነው። which is lipoidal in nature and allows highly lipid soluble drug። እንግዲህ ሊፖይዳል ነው ይሄ ብለድ ብሬን ባሪየር ሊፖይዳል ነው በተፈጥሮ። ስለዚህ ሊፒድ ሶሉብል የሆኑ መድኃኒቶችን ብቻ ምን ሊያደርግ ይችላል? ሊያሳልፍ ይችላል ማለት ነው። ሌላኛው passage across the placenta is lipoidal in nature and allows free passage of lipid soluble drugs። እንግዲህ ፕላሴንታ በተፈጥሮ ምንድነው ሊፖይዳል ነው እና ሊፒድ ሶሉብል የሆኑ መድኃኒቶችን ብቻ ነው ሊያሳልፍ የሚችለው ማለት ነው። ስለዚህ it is incomplete barrier and allows lipoidal drug pass and affect the fetus during pregnancy። እንግዲህ በእርግዝና ጊዜ በቀላሉ እነዚህ ሊፒድ ሶሉብል የሆኑ መድኃኒቶች ፕላሴንታን ክሮስ በማድረግ ህፃኑን ሊጎዱ ይችላሉ ማለት ነው። ሌላኛው ፕላዝማ ፕሮቲን ባይንዲንግ most of the drug have physicochemical affinity to plasma protein።
ለምሳሌ አሲዲክ ድረግ ሃቭ አፊኒቲ ቱ አልቡሚን። አሲዲክ ድረጎች ብዙ ጊዜ ባውንድ የሚያደርጉት ምን ላይ ነው? አልቡሚን ላይ ሲሆን ቤዚክ ድረግስ ሃቭ አፊኒቲ ቱ አልፋ ዋን አሲድ ግላይኮፕሮቲን። እነዚህ ሁለቱ ፕላዝማ ፕሮቲኖች ናቸው መድኃኒቶች ሄዶ ባውንድ የሚያደርጉባቸው አልቡሚን እና አልፋ ዋን አሲድ ግላይኮፕሮቲን። እነዚህ እንግዲህ አሲዲክ ድረግስ ሃቭ አፊኒቲ ቱ አልቡሚን ዌራዝ ቤዚክ ድረግስ ሃቭ አፊኒቲ ቱ አልፋ ዋን አሲድ ግላይኮፕሮቲን። ኤግዛምፕል ፍሎራዜፐም ሃቭ 10% plasma protein binding capacity whereas diazepam have 99% plasma protein binding capacity። እንግዲህ ዲያዚፐም 99% ምንድነው የሚያደርገው? ፕላዝማ ፕሮቲን ባውንድ ነው የሚያደርገው ማለት ነው። ስለዚህ ፍሪ ፎርም የሚገኘው ስንት ፐርሰንቱ ብቻ ነው? 1% ብቻ ነው ማለት ነው። ስለዚህ ሎንግ ዱሬሽን ኦፍ አክሽን ይኖረዋል ማለት ነው ይሄ መድኃኒት። ኢምፖርታንስ ኦፍ ፕላዝማ ፕሮቲን ባይንዲንግ። እንግዲህ ይሄ ፕላዝማ ፕሮቲን ባይንዲንግ ደግሞ ጥቅሙ ምንድን ነው? ኢፍ ዴር ኢዝ ሞር ፕላዝማ ፕሮቲን ባይንዲንግ ዴር ኢዝ ሎ ዲስትሪቢዩሽን። እንግዲህ ቅድም እንዳልነው ሃይ ፕላዝማ ፕሮቲን ባይንዲንግ አለ ማለት ሎ ዲስትሪቢዩሽን ነው የሚኖረው ማለት ነው። ጥቅሙን ስናይ ደግሞ ቴምፖራሪ ስቶሬጅ ኦፍ ዘ ድረግ፣ ቴምፖራሪ ስቶሬጅ እንደ ስቶር ነው የሚጠቅማል ማለት ነው። ምክንያቱም ፍሪ ፎርም ኦፍ ድረግ አክሽኑን ካሳየ በኋላ ከሰውነታችን ኤክስክሪት ይሆናል። በዛን ሰዓት ስቶርድ የሆነው ወይ ደግሞ ባውንድ ያደረገው ምን ይሆናል ማለት ነው? ሪሊዝ የሆነ ፋርማኮሎጂካል አክሽኑን ያሳያል ማለት ነው። ስለዚህ እንደ ስቶር ይጠቅመናል ማለት ነው ፕላዝማ ፕሮቲን ባይንዲንግ እና ፕሮሎንግ ዱሬሽን ኦፍ አክሽኑን ምን ያደርግልናል ማለት ነው? ሎንግ ዱሬሽን ኦፍ አክሽን እንዲኖረው ያደርጋል ማለት ነው ያ መድኃኒት። እንግዲህ ፕላዝማ ኮንሰንትሬሽን የምንለው ፕላዝማ ኮንሰንትሬሽን ኢዝ ሜድ ኦፍ ፍሪ ኤንድ ባውንድ ድረግ። ፍሪ ፎርም እንደ ባውንድ የሆነ መድኃኒቶች አንድ ላይ ምን ይፈጥራል? ፕላዝማ ኮንሰንትሬሽን ኦፍ ድራግ የምንለው ፍሪ ፎርሙም ባውንድ ያደረገውም አንድ ላይ ሲሆን ነው ማለት ነው ፕላዝማ ኮንሰንትሬሽን የምንለው። ዘ ፍሪ ፎርም ኦፍ ድረግ ኢዝ ፋርማኮሎጂካሊ አክቲቭ። እንግዲህ ፍሪ ፎርሙ በፍሪ የሚገኘው ባውንድ ያላደረገው መድኃኒት ነው ማለት ነው ፋርማኮሎጂካል አክቲቪቲ ያለው ማለት ነው። ድረግስ ሃይሊ ባውንድ ቱ ፕላዝማ ፕሮቲን። እንግዲህ የተለያየ ፕላዝማ ፕሮቲን ላይ ሃይሊ ባውንድ የሚያደርጉ መድኃኒቶች ለምሳሌ አልቡሚን ላይ ባውንድ የሚያደርጉ መድኃኒቶች which is acidic drugs ማለት ነው። ቴትራሳይክሊንስ፣ ሳልፎናማይድስ፣ ፔኒሲሊን፣ ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ፣ ቤንዞዲያዚፐንስ፣ ባርቢቹሬትስ እነዚህ ሃይሊ ፕላዝማ ፕሮቲን ባውንዲንግ ድረግ ናቸው which are bound to albumin acidic drugs። እንግዲህ acidic drugs have high affinity to albumin ብለናል ቅድም። basic drugs have high affinity to alpha 1 glycoprotein ብለናል ቅድም ማለት ነው። ስለዚህ ቤታ ብሎከርስ ፕራዞሲን፣ ቬራፓሚል፣ ሊግኖኬን፣ ቡፒቫኬን የምንላቸው ደግሞ all the above drugs bound to አልፋ 1 አሲድ ግላይኮፕሮቲን። እነዚህ ደግሞ ቤዚክ ናቸው ማለት ነው። ቤዚክ ድረጎች ደግሞ አፊኒቲያቸው ለማን ነው ብለናል? አልፋ 1 አሲድ ግላይኮፕሮቲን እዛ ላይ ባውንድ ያደርጋሉ ማለት ነው። ሌላው ዲስፕሌስመንት ኢንተራክሽን። one drug can bound to different site of albumin although two drugs can bound to the same site of albumin። እንግዲህ አንድ መድኃኒት one drug can bind to different site of albumin። አንድ መድኃኒት የተለያየ አልቡሚን ሳይት ላይ አታች ሊያደርግ ይችላል ወይ ደግሞ ባውንድ ሊያደርግ ይችላል ወይ ደግሞ ሁለት መድኃኒቶች አንድ ቦታ ላይ ሄዶ አታች ሊያደርጉ ይችላሉ አንድ ቦታ ላይ ማለት ነው። እና ዜን drug with low plasma protein binding capacity can be displaced by drug with high plasma protein binding capacity። ስለዚህ አንድ ቦታ ላይ ሄዶ ባውንድ በሚያደርጉበት ሰዓት ሃይ ፕላዝማ ፕሮቲን ባይንዲንግ ካፓሲቲ ያለው መድኃኒት ሎ ፕላዝማ ፕሮቲን ባይንዲንግ ካፓሲቲ ያለው መድኃኒት ምን ያደርገዋል ማለት ነው? ዲስፕሌስ ያደርገዋል ማለት ነው። ዲስፕሌስ ሲያደርገው ምንድን ነው የሚያደርገው? ኢንፍሪ ፎርም ነው የሚገኘው ማለት ነው ብለድ ውስጥ ማለት ነው። እና ያ ፍሪ ፎርም ደግሞ ምን ሊያስከስት ይችላል ማለት ነው? በአንድ ጊዜ ያ ሁሉ መድኃኒት በፍሪ ፎርም ሲገኝ ቶክሲሲቲ ሊያስከስት ይችላል ማለት ነው። ኤግዛምፕል አስፕሪን ኢዝ
ሃይሊ ፕሮቲን ባውንድ ድረግ ኤንድ ዲስፕሌስ ሳልፎኒሉሬስ። ለምሳሌ እንግዲህ ሳልፎኒሉሬስ የምንላቸው እነዚህ ኦራል ሃይፖግላይሲሚክ ድረግስ የምንላቸው ናቸው። እነዚህ ለሱካር በሽታ ብለን በተለምዶ የምንጠራው ለዲኤም ማለት ነው የሚሰጡ መድኃኒቶች በአፍ የሚወሰዱ ናቸው። ከዛ ውስጥ አሁን ግላይቢን ክላማይድ ሳልፎኒሉሬዝ ውስጥ አሁን ግላይቢን ክላማይድ የምንለው አለ። ከአስፕሪን ጋር በሚሰጥበት ሰዓት አስፕሪን ሃይ ፕላዝማ ፕሮቲን ባይንዲንግ ስላለው ሳልፎኒሉሬዝ ይህን ግላይቢን ክላማይድ ምን ሊያደርገው ይችላል ማለት ነው? ዲስፕሌስ ሊያደርገው ይችላል ማለት ነው። ዲስፕሌስ ያደረገው ማለት ደግሞ ፍሪ ፎርም ኦፍ ግላይቢን ክላማይድ በደም ውስጥ ይገኛል። ያ ደግሞ ቶክሲሲቲ ያስከስታል ማለት ነው። ሌላው ሃይፖ አልቡሚኒሚያ ማለት ምንድን ነው? is a decrease in level of albumin in the blood which leads to decrease in drug binding, increase in free drug in the blood and lead to toxicity. ሃይፖ አልቡሚኒሚያ እንግዲህ ስንል የምን መቀነስ ነው? የአልቡሚን መጠን መቀነስ ነው። ምክንያቱም የተለያዩ ሜካኒዝሞች ሊኖሩ ይችላሉ አልቡሚን ከሰውነታችን ውስጥ ሊቀነስበት የሚችለው። ለምሳሌ ቅድም ሲሮሲስ እንዳልነው ሊቨር ዲዚዝ ካለ የአልቡሚን መጠን ከሰውነታችን ሊቀንስ ይችላል። ያ ቀነሰ ማለት ደግሞ ድረግ ባይንዲንግ ይቀንሳል። ድረግ ባይንዲንግ ቀነሰ ማለት ደግሞ ፍሪ ፎርም ኦፍ ድረግ ይጨምራል። ፍሪ ፎርም ኦፍ ድረግ ጨመረ ማለት ደግሞ ምን ሊከሰት ይችላል ማለት ነው? ቶክሲሲቲ ሊከሰት ይችላል ማለት ነው። እሺ ሌላው ቲሹ ስቶሬጅ drugs are also bound to specific organs or tissues that lead to increase in duration of action. እንግዲህ መድኃኒቶች የተለያየ ቦታ ላይ ስቶርድ ወይም ባውንድ ሊሆኑ ይችላሉ። የተለያየ ቲሹ ላይ ስቶርድ ሆነው ይቆያሉ ለረዥም ጊዜ ማለት ነው። this binding of drug to specific organ or tissue sometimes leads to local toxicity. እንግዲህ ለረዥም ጊዜ እነዚህ መድኃኒቶች የተለያየ ቲሹዎች ላይ አታች አድርጎ ወይ ደግሞ ባውንድ አድርጎ መቆየታቸው ምን ሊያስከስት ይችላል? ቶክሲሲቲ ሊያስከስት ይችላል። ለምሳሌ እንውሰድ ኤግዛምፕል ቴትራሳይክሊን ካውዝ ቲዝ ዲስከለሬሽን። ህጻናቶች ላይ አሁን ለምሳሌ ቴትራሳይክሊን ምንድነው? ቲዝ ዲስከለሬሽን ብልዝ የሆነ ጥርስ ማለት ነው። እንደዚህ አይነት ነገሮችን እዛ አካባቢ ቦን ላይ ስቶር አድርጎ ለረዥም ጊዜ ወይ ደግሞ ባውንድ አድርጎ ከመቆየቱ የተነሳ ምን ሊያስከስት ይችላል? ቲዝ ዲስከለሬሽን ሊያስከስት ይችላል ማለት ነው። ሌላኛው ክሎሮኪን ስንወስድ ካውዝ ሬቲናል ቶክሲሲቲ። እንግዲህ ቪዥዋል ቶክሲሲቲ አይናችን ላይ ቶክሲሲቲ ሊያስከስት ይችላል ማለት ነው። ክሎሮኪን ለረጅም ጊዜ ስቶር ሆኖ በመቆየቱ ማለት ነው። ሲፕሮፍሎክሳሲን ካውዝ ካርትሌጅ ቶክሲሲቲ። ሲፕሮን ስንወስድ አሁን ካርትሌጅ ቶክሲሲቲ ወይ ደግሞ ቦን ቶክሲሲቲ ሊያስከስት ይችላል ማለት ነው። ስለዚህ ብዙውን ጊዜ ከ17 ዓመት በታች የሆኑ ህጻናቶች ሲፕሮፍሎክሳሲን እንዳይወስዱ የሚባለው ምክንያቱም ለዛ ነው ማለት ነው። እንግዲህ የዛሬ ትምህርታችንን በዚህ ያበቃን። በሚቀጥለው ድረግ ሜታቦሊዝም ከሚለው አብረን እናያለን። እስከዛው ድረስ ባይ ባይ።